የሲዲቲ አፍሪካ የልህቀት ማዕከል ኃላፊ ነኝ። በአዲስ አበባ ዩኒቨርሲቲ ስር ያለው የሲዲቲ አፍሪካ የልህቀት ማዕከል 5 የአእምሯዊ ንብረት ሰርቲፊኬቶችን አግኝተናል። በ5 የተለያዩ ምርቶች እንደማለት ነው እና እሱን እንደ ትልቅ ነገር ነው። በዩኒቨርሲቲያችንም ቢሆን በሲዲቲ አፍሪካም እንደ አዲስ ተቋም ትልቅ ነገር ነው እና እሱን ያው ከስራውን ከሰሩት ከስራው ጋር ተዛማጅነት ያላቸው የሲዲቲ አፍሪካንም ስራ በሰፊው ግን በአነስተኛ ደረጃ ሴሌብሬት ለማድረግ ያዘጋጀ ነውና ለሰሩትም ልጆች ሰርቲፊኬት ለመስጠት ያዘጋጀ ነው። መልካም። ይሄ ፓተንት መብት በሲዲቲ አፍሪካ በኩል የመጀመሪያዎቹ ፓተንት ያገኘባቸው ናቸው ወይስ ከዚህ በፊት ፓተንት ያገኘበት አለ? እነዚህ የመጀመሪያዎቹ ናቸው። ይህን ማመልከቻ ያመለከት ነው አሁን ወደ ከ2 ዓመት ተኩል በላይ ይሆነዋል እና ያመለከት ነው ለ3 ፓተንት ወይ ኢንቬንሽን እና የ2 ዩቲሊቲ ሞዴል በሚባሉ ነው ያመለከት ነው እና እነዚህ ለኛ የመጀመሪያ ናቸው። ያው አንድ እንግዲህ ሲዲቲ አፍሪካ ራሱ ያው ብዙ ጊዜ የቆየ ተቋም አይደለም። በደንብ አክቲቭሊ ፋንክሽናል የሆነው ከጃንዋሪ 2018 አካባቢ ጀምሮ ነው በፈረንጆች ማለት ነው። ወደ 8 ዓመት ይሆነዋል በደንብ አክቲቭሊ ፋንክሽናል ከሆነ ማለት ነው እና መጀመሪያ ትኩረት ከሰጠነው ነገር አንጻር መፍትሄ ሰጪ ምርምሮችን ማድረግ ነው የነበረውና ከእሱ አንጻር በጣም ብዙ መፍትሄ ሰጪ የምንላቸው ምርምሮች እናደርጋለን እና ኢቨን ላብራቶሪ ውስጥ ምርምር በምናደርግበት ጊዜ ኪዩሪዮሲቲ ድሪቭን የሆኑ ስራዎች በተወሰኑ ደረጃ እንሰራለን በጣም አስፈላጊ ስለሆነ፣ ግን ወደፊት አፕሊኬሽናቸው ምን ይሆናል በሚል ነው እነዚህን ነገሮች ሁሉ የምንሰራው። ከ30 በላይ የምርምር ፕሮጀክቶች ራን አድርገናል። የተወሰኑት አሁንም እየቀጠሉ ያሉ ናቸው እና ሁሉም ምርምሮቻችን ደስ ይለኛል ይንስል ማህበረሰቡ ላይ ግልጽ የሆነ ተጽዕኖት የፈጠሩ ናቸው። የኛ ችግሮች ላይ የሚያተኩ ናቸው ስትወስድ። ከሱ ጎን ለጎን ግን ላብራቶሪውን አደራጅተን ወዘተ እና እነዚህን የፓተንታብል ሊሆኑ የሚችሉ እውቀቶች መስራት ተቻለ ማለት ነው እና አሁን ወደ ፓተንት ሊያድጉ የሚችሉ ሌሎች ፕሮዳክቶች ላይ እየሰራን ነው። ስለነሱ መነጋገር እንችላለን። ይሄ ግን ለኛ ትልቅ ማይልስቶን ነው። የሆነበትን ምክንያትም ደግሞ ለመናገር እንደ አዲስ ተቋም ይሄ ልምዱ ያለን አይደለም እና ከኢንተሌክቹዋል ፕሮፐርቲ ከአእምሯዊ ንብረት ባለስልጣን ጋር በቅርቡ እየሰራን ምክር እየሰጡን ከዩኒቨርሲቲያችን ጋር እየሰራን ግን ይሄ ከአማካሪ ቀጥረን እየተማርን ነው የሰራን። ብዙ ፎርሞች አሉ። በዛ መልኩ ነው የተሰራውና ግን በዚህ አጋጣሚ የአእምሯዊ ንብረት ባለስልጣንን ማመስገን ፈልጋለሁ። ለወደፊትም የተለያዩ ነገሮች ይዘን መሄዳችን አይቀርም እና ለሰጡን ምክርና ድጋፍ ማመስገን ፈልጋለሁ። ዩኒቨርሲቲያችን በእርግጥ መጀመሪያ ስንጀምር ዩኒቨርሲቲው ጋር ሄድን። የህግ አማካሪው ነበር። የህግ አማካሪውን አነጋገርን። ከዛ ወደ አእምሯዊ ንብረት ባለስልጣን ሄድን። እንግዲህ እንዳልኩት ይሄ እንግዲህ የዛሬ 3 ዓመት ገደማ 2 ዓመት ተኩል 3 ዓመት ገደማ እና ይሄ በዚህ ደረጃ መድረሱ በጣም እነዚህ 5 ፓተንት ያገኘንባቸው ምን ላይ ያተኮሩ ናቸው? በጣም ጥሩ ጥያቄ ነው። የተለያዩ ነገሮች ናቸው እነዚህ ግን መርሆን ባነሳው በአማርኛ ምን እንደሚባል አላወቅም፣ ግን ዋን ሄልዝ ልበለው ዋን ሄልዝ ፕሪንሲፕል ላይ የተመሰረቱ ናቸው እና የምንሰራው ስራ ከአካባቢያችን ከኤንቫይሮንመንታችን የተነሳ ከኛ አካባቢ የተነሳ እና የኛን ቁልፍ የሆኑ
ችግሮች በሰው የሚመጡ በኢንቫይሮንመንት ላይ በእንስሳም እንደዚህ እነዛን ችግሮች የሚፈቱ አይነት ናቸው እነዚህ። እና አንደኛውን እንደ ምሳሌ ባነሳ ወይም አንድ ሁለቱን እንደ ምሳሌ ባነሳ እና የተወሰኑት እንግዲህ ካለ ከኛ ጋር ካለ ባክቴሪያ የተሰራ ነው ተነጋግራችሁ ሊሆን ይችላል። እና እሱ አሁን በጣም ቁልፍ የሆነ ነገር ለተለያዩ ነገሮች መስራት የምንችል ለአይቪ ፍሉይድ ወይም ለሌሎች ነገሮች ልንጠቀምበት የምንችለው አይነት ፕሮዳክት ከፍተኛ እና ሌላው እንደ ምሳሌ ላነሳ የነበረው ግልጽ ዋን ሄልዝ እንትን ያለው ደግሞ እሱ ምንድነው የተደረገው የፕሮዳክሽን ፕሮሰሱን ሴፍ ማድረግ ማለት ፕሮዳክሽን ፕሮሰሱ ሪስክ ነበረው ለአደጋ የተጋለጡ ፕሮሰሶች አንሴፍ ይሆን። ሁለተኛ የመነሻ ስታርቲንግ ማቴሪያሎች በቀላሉ የማይገኙ በጣም ውድ የሆኑ አይነት ናቸው። ሶስተኛው ነገር ምንድነው አፕሊኬሽኑ ለበሽታ ለሰው በሽታ መከላከል ይሆናል፣ ግን ደግሞ ለእህል ለእህል ምርት ልበለው ለሱም የሚሆን አፕሊኬሽን አለው፣ ለእንስሳም ሊሆን የሚችል አፕሊኬሽን አለ በዛ መልኩ ማለት ነው። እና በትልቅ ቮሊዩም ሊያንስ በሚችል ገንዘብ አፕሊኬሽኑን ደግሞ ለአግሪካልቸርም ለሰውም ለእንስሳም ወዘተ በሚሆን መልኩ ነው ማለት ነው። እና በዚህ ኮንቴክስት ለወደፊቱ የምናሰራቸው ስራዎች በተቻለ መጠን የዋን ሄልዝን ፕሪንሲፕል ሚት የሚያደርጉ እንዲሁም እናስባለን። መልካም። እስቲ አሁን ያገኛችሁባቸው ፓተንት እንግዲህ ከዚህ ጋራ ሰዎች በበሽታ ምን ያህል እንደሚያዙ ምን ያህል እንደሚጠቁ የምታውቋቸው የሰራችኋቸው ሪሰርች ይኖራሉ ብዬ አምናለሁኝ። እነዚህ ፓተንት ያገኛችሁባቸው ፕሮዳክቶች በስርዓት ወደ ፋብሪካ ገብተው መውጣት ሲችሉ፣ ወደ ምርት መቀየር ሲችሉ ከሀገር ኢኮኖሚ አንጻር ከረንሲን ከማስቆም አንጻር በግልጽ ይህንን ያክል ሊያስቀሩልን ይችላሉ፣ እንደዚሁም ደግሞ ማህበረሰባዊ ጥቅማቸው ይሄ ነው ብለን ማለት እንችላለን? በጣም ጥሩ ጥያቄ ነው። ይሄ ደግሞ መሰረታዊ ጥያቄ ነው፣ ሰው የሚረዳው ጥያቄ ነው። በእርግጥ አንዳንድ ነገሮች ላይ ወደ ኋላም ትንሽ መሄድ እና ፕሪንሲፕሎችን ሴት ማድረግም የሚፈልግ ነገሮች አሉ። አሁን እየሰራን ያለነው ያው እንዳነሳሁት ቅድም መማርም እንትንም አለ፣ ግን ስፔሲፊክ የሆነ አሁን ቅድም ለሰው በሽታ መከላከል ምናምን ያልኩት ቁጥሩ ይለያያል፣ ግን በብዙ ሚሊዮን ዶላር ኢምፖርት የምናደርገው ነው ይሄኛው። ሌሎች አፕሊኬሽኖችን ትቼ ማለት ነው። እና እስከ 70 ሚሊዮን ዶላር ሊደርስ ይችላል ለሱ የሚፈለገው በትክክል በአመት ማለት ነው። በአመት ግን አሁን ይሄ ለእንስሳ ለአግሪካልቸር ያለውን አፕሊኬሽን ሳልጨምር ነው እያወራ ያለሁት። ይሄ በእርግጥ አሲም የሚያደርገው እንግዲህ በሚፈልገው ስኬል ፕሮዲውስ ይደረጋል ነው የሚለውን አሳምሽን ዘልየው ነው ማለት ነው። እኛ የምንሰራው የኢትዮጵያ ብቻ ሳይሆን የውጭን ማርኬት የሚያማክል እንዲሆን እንፈልጋለን። እና ያ ማለት አንድ ትኩረታችን ጥራቱን የጠበቀ ምርት እንዲመረት የማድረግ ጉዳይ ነው የሚሆነው። እኛ በእርግጥ በቅድሚያ አምራች አይደለን። እኛ እውቀት ፈጥረን ፓተንት አድርገን ከኢንዱስትሪ ጋር ክሎዝ ሰርተን እንትን የምንለው ነገር ነው። ግን ያም ቢሆን የእኛ ትኩረት የሀገራችንን የአፍሪካን ችግሮች አልፎ አልፎ የዓለም ችግሮችን ያማከሉ አገሮች፣ ለምሳሌ ካንሰር ላይ ኢንትረስት አለን፣ የተወሰኑ ስራዎችን እንሰራለን። ካንሰር ለእኛ በጣም ክሪቲካል ነገር ነው። ምክንያቱም መድኃኒቱም ምኑም ሁሉ ኢሹ ስለሚሆን፣ ግን የዓለምም ችግር አጥቃቢ ሕክምና ከሌላቸው በሽታዎች አንዱ ነው። መለስ ስንል ሀገራችን ላይ ትኩረት እንሰጣለን። ኤኒዌይስ
ልል የፈለግኩት ወደ ኢኮኖሚ ወደ ምኑ ስንገባ ኢኮኖሚ ስኬሉ ከፍተኛም ሊሆን ይችላል ከገመት ነው ብላ አነስተኛ በሰፊው ነው የምናስበው የሚሆነ ሲሆን ምናልባት ከዚህ አንጻር አይ ቲንክ መርሳት የሌለብን ነገር አለ። አሁን ከኢኮኖሚ እንደዚህ ስናወራ ሁለት ነገር አለ። አንደኛው ኢንዱስትሪውን ጋራ መስራት ያስፈልጋል። የኛ ቀጥተኛ ኃላፊነት ሊሆንም ላይሆንም ይችላል። ግን ኢንዱስትሪው እዚህ አይነት ነገሮች ጋር ኢንጌጅ እንዲያደርግ ለምሳሌ ትልቅ የፖሊሲ ጥናት አጥንተናል ከፖሊሲ ስታዲስ ኢንስቲትዩት ጋር አክሰስ ቱ ሜዲሲን ጋር በተያያዘ እና እየተወሰነ ኢንዱስትሪው እንዴት ይጠናከር የሚሉ ፕሮፖዛሎች አሉ እና ስለዚህ ኢንዱስትሪውን በከፍተኛ ሁኔታ ማጠናከር ግድ ነው የሚሆነው። የስራው ስኬል የሚወሰን በሱ ስለሆነ፣ ሁለተኛ እኛ እንደ ፓብሊክ ኢንስቲትዩሽን ትኩረታችን ማርኬቱ አይደለም ኢኮኖሚው ነው ማለት ኢኮኖሚው ነው ስል ሀገራችን እንድታደግ እንድትበለጽግ ትኩረታችን ነው። ግን እንደ ፓብሊክ ኢንስቲትዩሽን ግን ትኩረታችን ፓብሊኩ ወይም ማህበረሰቡ ተጠቃሚ እንዴት ይሆናል፣ የትኛው ፕሮዳክት ቢመረት ይጠቀማል በቅድሚያ ነው እንጂ እኛ ገንዘብ እንዴት እናመጣለን አይደለም። የሚመጣው ሪሶርስ ተቋሙን ሊያሳድግ ቀጣይ እንዲሆን እንደዚህ የሚያደርግ ነገር ነው። ስለዚህ እኛ የምናስበው ከፓብሊክ ቫሊዩ ከህብረተሰብ ጥቅምና እሴት ጋር ነው የምናስበው እንጂ ከንግድ አንጻር አይደለም። እሱን ማስመር ፈልጋለሁ። ፓተንትም የሚሰጠን መብት አለ፣ የሚሰጠን ጥቅም አለ። ግን ያ ጥቅም ከማህበረሰቡ ጥቅም ጋር ክሎዝሊ የተቆራኘ ነው። እሱን ኤምፋሳይዝ ማድረግ ፈልጌ እንደው ኢንዱስትሪውን እየነካካ ነው ያለ ነው። እስኪ አንድ ጥያቄ ለመጠየቅ ልሞክር። ይሄ ስራ ፓተንት ካገኘ በኋላ የበለጠ ወደ ማህበረሰቡ ለመሄድ ኢንዱስትሪዎች ያስፈልጋሉ፣ ባለሀብቶች ያስፈልጋሉ፣ ገንዘባቸውን አፍስሰው በተቃራኒው ደግሞ ማግኘት የሚችሉ ተቀናጅተዋችሁ ቢሰሩ ምን አይነት አስተዋጽኦችን ማድረግ ይችላሉ? ምን አይነት ተጽዕኖዎችን መፍጠር ይቻላል? ፕራይቬት ኢንዱስትሪዎች ጋር በተወሰነ ደረጃ እንሰራለን። ከተለያዩ የመንግስት ተቋማትም ጋር እንሰራለን። ኢንዱስትሪውን ስናስብ የግል ኢንዱስትሪ መጠናከር ምንም ጥያቄ የለውም። የግል ኢንዱስትሪ እስኪጠናከር ጊዜ ሊፈልግ ይችላል፣ በተለይ በምንፈልገው ስኬል እና ፍጥነት። የፋርማስቲካል ኢንዱስትሪውን ስናይ አሁን ከፍተኛ ኦፖርቹኒቲ አለ፣ እድል አለ። ቀድመን ብንገኝና ብንሰራ በጣም ጥሩ ነው። እሱን ለማግኘት እሱ ጋር ለመድረስ ቀድሞ ለመገኘት የግል ኢንዱስትሪዎቹ እንዳይዘገዩብን እፈራለሁ። ስለዚህ አንዱ ሪኮሜንዴሽን ፐርሰናሊ የሌሎች ሀገሮችንም ተሞክሮ ከማገናዘብ አንጻር መንግስት ሲወድም ሳይወድም የተወሰኑ ከፍተኛ ካፓሲቲ ያላቸው ማኑፋክቸሪንግ ካፓሲቲ ያላቸው ኢንዱስትሪዎች መስራት አለበት ብዬ አምናለሁ እኔ። አንድ ላይ ደግሞ ግን ፕራይቬት ኢንዱስትሪዎችን የሚያጠናከሪያ ሲስተም ይፈልጋል። የፋርማስቲካል ኢንዱስትሪ የሚያድገው የሚጠናከረው ሶሊድ ፋውንዴሽን የሚኖረው ፕራይቬት ኢንዱስትሪዎች በጣም አክቲቭሊ ከገቡ ነው። ያ ግን ጊዜ ይፈልጋል፣ ሪሶርስ ይፈልጋል እና ደግሞ በጣም ውድ ነው ብዬ አላስብም። የተለያዩ ሞዴሊንጎች ላይ ሞክረናል። መንግስት ቢገባበት ልክ እንደ አየር መንገዱ ከዛም በተሻለ ሀገርን ሊያሳድግ ሊያበለጽግ የሚችል ነገር ነው እና ኢንዱስትሪው ላይ መስራት ግድ ነው። ምንም ምርጫ የለን። እንግዲህ በመተባበር በቅንጅት እዚህ ጋር አደርሳችኋል። ማደግ ብቻ አይደለም፣ ከዛም በላይ ደግሞ የሲዲቲ አፍሪካ ከፍ እንዲል ተመራማሪዎችንም እያወጣ እንዲሄድ ይታሰባል። እስካሁን ባየናቸው ደግሞ እዚህ ምርምር ላይ የነበሩ ወጣቶች አሉ። እንደገና ደግሞ ልምዳቸውን እያካፈሉ ያሉ ትልልቅ ሰዎች አሉ። ልምድን ከማካፈል አንጻር ተመራማሪዎችንስ ይሄ ፓተንት ማግኘት ወደ ምን ደረጃ ይገፋቸዋል? ከተለያዩ አንግሎች አንጻር ማየት ይቻል ይሆን? ምንድን ነው እኛ የምንሰራው የፓይፕላይን ብለን እንውሰደው ወይም
ምክንያቱም ሳይንስ የሚፈልገው ፓይፕላይን ነው። እዛ ደረጃ ስላልደረስ የባለጸጋ ሀገራት ምርጫ አላቸው። ሁለተኛ ከድሃ ሀገራት ሳይንቲስቶች ይወስዳሉ፣ ከኛ ሀገር ማለት ነው። አንዱ ትኩረት የሚያስፈልገው ነገር ፓይፕላይን ነው። አሁን ሲዲዚ አፍሪካ ንጋትን አይተው ሊሆን ይችላል። ከዛ ጀምሮ ከልጆች ጀምሮ እስከ ፖስት ዶክተራል ፕሮግራም እና እስከ ኮንቲኒስ ፕሮፌሽናል ዲቨሎፕመንት አይነት ፓኬጅ ነው ያለን ማዕቀፍ ከነሻው እስከ ይሄን ግን የምናደርገው እንደ ሞዴል ነው እንጂ ሁሉን ነገር እናደርጋለን ማለት ትንሽ ተቋም ነን። እንደ ሞዴል ግን የሚሰራው ለእኛ ሀገር ሳይንስን አክሮስ ዘ ቦርድ ማሳደግ ነው። ከልጆች እና ከቤተሰቦቻቸው ከሲቲዝኑ ጀምሮ አሁን እንዳነሳሁት እና አንዱ ፖስት ዶክተራል ፌሎሺፕ ለምሳሌ እነ ዶክተር በለጠን ፕሮግራም የጀመርንበት በጣም አይደፈር በነበረበት ጊዜ ውድ በነበረበት ጊዜ የጀመርንበት ትልቁ ምክንያት እንደዚህ አይነት ሳይንቲስቶችን የማሳደጊያ አቋራጭና ኢሚዲየትም ምንድነው ስሙ መካከለኛም አማራጭ ስለሆነ ነው።